ኖርክ የዶክተር ማርቲን ሉተር ኪንግ ይስማማኛል ዘረኝነት በነጮችና በጥቁሮች መካከል ነበር ቀደም ፕሮፌሰርም እንዳሉት በዘር እንዲያውም በፐርሰንት አውጥተውታል 1% ካለ ጥቁር ነው የሚል ነጭን ላለመቀላቀል ስለዚህ በዚያ በዘረኝነት ላይ የተመሰረቱት ነጮች ጥቁሮች ለጥቁሮች ኢየሱስ ክርስቶስ አያስፈልጋቸውም አዳኛ አያስፈልጋቸውም አሉ የሲነ መለኮት ተማሪዎች እኮ ናቸው እንደዛ የሚሉት ለምን ሲሏቸው ጥቁር ነፍስ ስለሌለው ሰው ስላልሆነ አሉ ስለዚህ እኛንን ሰው እነሱ ለኛ የተፈጠሩ እንጂ ሰዎች አይደሉም ብለው ስላሰቡ አያስፈልጋቸውም አሉ ስለዚህ ምን ማለት ነው ጥቁሮች ሰዎች አይደሉም ማለት ነው ስለዚህ ለዶክተር ኪንግ ማርቲን ሉተር ኪንግ እኔ ሰው ነኝ አሉ የመጀመሪያው የተነሱበት እሱ ላይ ነው እኔ ሰው ነኝ አሉ ከዚያ ቀጥሉና ሰው ስለሆን በእግዚአብሔር አራያና ምሳሌ የተፈጠርኩ ነኝ አሉ ሁለት ከፍ ሲያረጉት እንዲያውም በእግዚአብሔር የተወደድኩ ነኝ አሉ ከዚያ ዘረኝነት አሉ ከዛ በኋላ ቀጠሉና ዘረኝነት በሽታ ነው አሉ ዘረኞች በሽተኞች ስለሆኑ ልናዝንላቸውና ልናስታመማቸው ይገባል አሉ ስለዚህ ሰው አይደላችሁም አላሏቸውም ታማችኋል ነው ያሏቸው በሌላ መልክ እናንተ ሙሉ አይደላችሁም ለማለት ነው ከዚያ ምን አሉ እኔ ሰው ነኝ በእግዚአብሔር አራያና ምሳሌ የተፈጠርኩ ነኝ ከዚያም ሲያልፍ በክርስቶስ የተወደድኩ ነኝ እንዲያውም ክርስቶስ የሞተልኝ ነኝ አሉ ያ ከሆነ እኔን ነጮች ሰው አይደለም ያሉኝን ሌሎች የጠሉኝን የጣሉኝን ክርስቶስ ከወደደኝ እኔ ለክርስቶስ እምመልሰው መልስ ሌሎችን በመውደድ ነው አሉ ስለዚህ የፍቅር ቴዎሎጂ ሰርሰ